ፊልም የሚመስለው የአሜሪካን የአውሮፕላን የጦር ተዋጊ ለማዳን የተደረገ ኦፕሬሽን። ጤና ይስጥልኝ ክቡራን እና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎች ስናቀና አሁን የምናየው ፊልም ስለሚመስለው የአሜሪካን የአውሮፕላን ጦር ተዋጊዋን የማዳን ስራ ነው። ከቀናት በፊት በኢራን ሰማይ ላይ የአሜሪካን F-15E የተሰኘው ተዋጊ ኢግል የጦር አውሮፕላን ከተመታ በኋላ ሁለቱ የጦር አውሮፕላን አብራሪዎች በፓራሹት ወደ ኢራን መሬት ወረዱ። ነገር ግን አንድ ላይ አልወረዱም፣ ተለያይተው ነበር። አንደኛው ከአውሮፕላኑ ፊት ለፊት የነበረው ከወረደ በ12 ሰዓት ውስጥ ተገኝቶ ነበር። ሌላኛው የአውሮፕላን ተዋጊ ከአውሮፕላኑ ጀርባ ወይም ባክሳይድ የነበረ ሲሆን በቀላሉ አልተገኘም። ይልቅስ በኢራን ተራራማ ቦታዎች በጠላት መካከል ተደብቆ ለቀናት ሕይወቱን ለመጠባበቅ ተገዷል። አሁን የምናየው ይህን የአሜሪካን የአውሮፕላን ላይ የጦር ተዋጊ ከጠላት ዓይን ስር በጠላት መሬት ፈልቅቆ ለማውጣት ምን ተደረገ የሚለውን ነው። የመጀመሪያው የማዳን ስራ የተሰራው በራሱ በጦር ተዋጊው ነበር። እርሱም ረሃቡንና ህመሙን ችሎ ከነበረበት ቁልቁለታማ ቦታ ተነስቶ የአሜሪካ ኃይሎች ወደሚገኙበት ወይም ለማግኘት ቀላል ለሆነ ተራራማ ቦታ ብዙ ኪሎ ሜትሮችን አቋርጦ ደረሰ። ጠላት ወደማያገኝበት የመሬት ውስጥ ቦታም ተደበቀ። የዜና ምንጮች እንደዘገቡት እንደ አስፈላጊነቱም ለአሜሪካን ኃይሎችና ኢንቴሊጀንስ የሎኬሽን እና አጫጭር ግንኙነቶችን ያደርጋል፣ ግን በጣም አስፈላጊ ሲሆን ብቻ። ምክንያቱም በጣም ከቆየ ይህ መልእክት በጠላት ሊጠለፍ ይችል ነበር። ይህ የጦር ተዋጊም አስቀድሞ የተዘጋጀ ኮድ ወይም ጥያቄና መልስ ይጠቀማል። ይህም ለአሜሪካ ኢንቴሊጀንስ ትክክለኛነቱን ያረጋግጣል። የአሜሪካ ኃይሎች እንደቀረቡት ባወቀ ጊዜም እርሱ ያለበትን ትክክለኛ ቦታ ለማሳየት ጭስ ያለው ተተኳሽ ወደ ሰማይ ይልካል። ወደሚፈልገው አቅጣጫም ይጠቁማቸዋል። ሌላው የአሜሪካን የአውሮፕላን የጦር ተዋጊ ለማዳን የተደረገው ትንቅንቅ በሲአይኤ በኩል ነበር። ሲአይኤ ወይም የአሜሪካን ኢንተለጀንስ የአውሮፕላን ጦር ተዋጊው የት እንዳለ ካወቀ በኋላ ወዲያውኑ ለፔንታጎን፣ ለዋይት ሃውስ And White House sources tell CBS News this was a complex operation involving dozens of U.S. commandos and several dozens warplanes and helicopters in the search and eventual rescue of the F-15 crew member. Video this morning purports to show the smoldering wreckage of two U.S. C-130 transport planes that were involved in the rescue mission on a remote base in Iran. Sources tell us American forces blew them up in order to avoid them falling into enemy hands, standard U.S. military practice. Attack helicopters and aircraft kept Iranian forces from getting anywhere near where the crewman was hiding. Armed Iranians had been scouring the mountainous terrain to find him first, with the promise of a huge cash reward. But a Trump administration official tells CBS News the CIA was deeply involved, not only in the hunt, but in a ploy to spread false information inside Iran that U.S. forces had already found him and were transporting him by ground out of the country. The race to find the two-man F-15 crew began on Friday. The pilot was rescued within hours of the fighter jet being brought down. He sustained some injuries. We have learned the second crewman is seriously wounded, according to President Trump. The downing of the jet came amid a fierce U.S. bombing campaign in Iran, including blowing up Iran's biggest bridge linking Tehran to key cities. Iran says more than a dozen people were killed.
and Iran has continued to retaliate, striking an oil refinery in Iraq, launching strikes across the Gulf from Bahrain to Kuwait, Dubai, Saudi Arabia, and more missile barrages in Israel. ሌላው የአሜሪካን የአውሮፕላን የጦር ተዋጊ ለማዳን የተደረገው ትንቅንቅ በሲአይኤ በኩል ነው። ሲአይኤ የአሜሪካን ኢንተለጀንስ የአውሮፕላን ጦር ተዋጊው የት እንዳለ ካወቀ በኋላ ወዲያውኑ ለፔንታገን፣ ለነጩ ቤተ መንግስት እና ለወታደራዊ ኃይሉ አሳወቀ። ሲአይኤ ፓይለቱ በህይወት እንዳለ ካወቀ በኋላ የፓይለቱን እንቅስቃሴና በአካባቢው ያሉ የጠላትን ጦር እንቅስቃሴ እየተከታተለ ለልዩ ኃይሉ ይልካል። የፍለጋው ኦፕሬሽን ወዲያውኑ ተጀመረ። ይህ በእንዲህ እንዳለ በኢራን ውስጥ አላስፈላጊ ወሬዎች እንዲነዙ በሲአይኤ በኩል ተደረገ። ከነዚህ ወሬዎች መካከል አንደኛው የአውሮፕላን የጦር ተዋጊው የሚገኝበት ቦታ እርሱ ያለበት ትክክለኛ ቦታ ሳይሆን ሌላ እንደሆነ በኢራን ውስጥ ተወራ። ሁለተኛ፣ ይህ የአውሮፕላን የጦር ተዋጊው የአሜሪካ ኃይሎች እንዳገኙትና ለመውሰድም እየተዘጋጁ እንዳለ ተደርጎ በኢራን ተነገረ። ይህም የተሳሳተ ኢንፎርሜሽን ፓይለቱ ጊዜ አግኝቶ ተደብቆ እንዲቆይና የአሜሪካ ኃይሎች ፓይለቱን ለማዳን እንዲዘጋጁ በቂ ጊዜ ሰጥቷቸዋል። ከዚህ በኋላ ፍለጋው ተጀመረ። የአሜሪካ ልዩ ኃይሎች ከ2000 በላይ ወታደሮች፣ ድሮኖች እና ሄሊኮፕተሮችን በመጠቀም ወደ ጠላት ሀገር ኢራን ውስጥ ዘልቀው በስውር በጨለማ ገቡ። ኦፕሬሽኑ ተጀመረ። ሌሊት በጨለማ ተራራ ላይ በእግራቸው የእጅ መሳሪያ ብቻ በመጠቀም ፍለጋ ጀመሩ። እነዚህን እግረኛ ወታደሮችም የሰማይ ላይ የጦር ኃይሎች ከለላ ይሰጧቸው ነበር። የጠላት ኃይልም እንዳይቀርቧቸው ያደርጉ ነበር። ቀደም ብለው ይህ የአውሮፕላን የጦር ተዋጊ በኢራን ምድር ላይ በተሰወረ ጊዜ ይህን ሰው አግኝቶ ለሰጠኝ የ65,000 የአሜሪካን ዶላር እሰጣለሁ ብላ ነበር ኢራን ይህን ወታደር ብታገኝ ኖሮ ለመደራደር የምትጠቀምበት በጣም ከፍተኛ በረከት ይሆንላት ነበር። ይህንን የኢራን የገንዘብ ሽልማት የሰሙ ብዙ የኢራን ገበሬዎችና የታጠቁ ኃይሎች ወደ ስፍራው አቅንተው ነበር። በዚህ አስደማሚ ኦፕሬሽን 4 ሄሊኮፕተሮች በራሳቸው በአሜሪካውያን ተቃጥለዋል። አሜሪካውያኖች እንደሚሉት እነዚህ ሄሊኮፕተሮች ለመነሳት አልቻሉም። በጠላት እጅ ከገቡ ምስጢራዊ የወታደራዊ ቴክኖሎጂ ለመጠበቅ ሲባል ወድመዋል ብለዋል። በሌላ በኩል አይአርጂሲ ወይም የኢራን እስላማዊ አብዮታዊ ዘብ ጠባቂ ቃል አቀባይ እነዚህን የአሜሪካ ሄሊኮፕተሮች ያጋያቸው የኢራን ጦር ነው እንጂ የአሜሪካ ውሳኔ አይደለም ብለዋል። የወደሙ ሄሊኮፕተሮችና ፕሌኖችንም በሶሻል ሚዲያ አጋርተዋል። በመጨረሻም እሁድ ምሽት ዶናልድ ትራምፕ በደስታ አገኘ ነው ብለዋል። ይህ ኦፕሬሽን በጣም አስደናቂ ነው። ሁሉንም የኦፕሬሽን ሂደት እያየው አስደናቂ ምሽት ነበረኝ ብለዋል ዶናልድ ጄ ትራምፕ። በተጨማሪም አስቀድመው ፓይለቱ የጠላት እጅ ውስጥ ይገባል ብለው ፈርተው እንደነበር ዶናልድ ጄ ትራምፕ ተናግረዋል። አሁን ላይ ይህ የጦር ተዋጊ ወይም ፓይለት በከባድ ጉዳት ውስጥ ቢሆንም በሕይወት ተገኝቶ ሕክምና ላይ እንዳለ ተነግሯል። ከሕክምናውም ያገግማል ተብሎ ይጠበቃል። ብዙ የዜና ተንታኞች እንደሚሉት ይህ ኦፕሬሽን በታሪክ ውስጥ ከተደረጉ እጅግ ከባድና የማዳን ኦፕሬሽኖች አንዱና የማይሞከር ነው ብለዋል። በአጠቃላይ ይህ ፊልም የሚመስለው የማዳን ኦፕሬሽን የአሜሪካን የስለላ ችሎታና የወታደራዊ ድፍረት አስደናቂ ቅንጅት ውጤት ነው ተብሏል። And White House sources tell CBS News this was a complex operation involving dozens of U.S. commandos and several dozens warplanes and helicopters in the search and eventual rescue of the F-15 crew member. Video this morning purports to show the smoldering wreckage of 2 U.S. C-130 transport planes that were involved in the rescue mission on a remote base in Iran.
Sources tell us American forces blew them up in order to avoid them falling into enemy hands, standard U.S. military practice. Attack helicopters and aircraft kept Iranian forces from getting anywhere near where the crewman was hiding. Armed Iranians had been scouring the mountainous terrain to find him first, with the promise of a huge cash reward. But a Trump administration official tells CBS News the CIA was deeply involved, not only in the hunt, but in a ploy to spread false information inside Iran that U.S. forces had already found him and were transporting him by ground out of the country. The race to find the two-man F-15 crew began on Friday. The pilot was rescued within hours of the fighter jet being brought down. He sustained some injuries. We have learned the second crewman is seriously wounded, according to President Trump. The downing of the jet came amid a fierce U.S. bombing campaign in Iran, including blowing up Iran's biggest bridge linking Tehran to key cities. Iran says more than a dozen people were killed. And Iran has continued to retaliate, striking an oil refinery in Iraq, launching strikes across the Gulf from Bahrain to Kuwait, Dubai, Saudi Arabia, and more missile barrages in Israel. Daring operation that included hundreds of U.S. Special Forces to rescue a stranded crew member. The successful extraction was announced overnight by President Trump on Truth Social, who said, "We got him," before providing new details that give a behind-the-scenes look at what took place, with dozens of U.S. military aircraft being used to retrieve him as U.S. leadership tracked his location. The pilot of the jet was rescued by U.S. Special Forces on Friday, but President Trump said they waited to confirm as to not jeopardize the second operation. The president added, quote, "This is the first time in military memory that two U.S. pilots have been rescued separately deep in enemy territory." Fox News has learned that after his F-15 fighter jet was shot down over southwestern Iran, the weapons systems officer hiked to an elevated mountain ridge where he hid and waited for rescue. At least one U.S. aircraft, believed to be a C-130 transport plane, was left behind and destroyed during the mission, Fox News has learned. The IDF says they avoided striking this area as American planes and helicopters flew at a low altitude, hoping to find any sign of the service member. Israeli forces, however, ramped up airstrikes over the weekend in other areas, targeting Iran's petrochemical plants. Israel's Prime Minister Benjamin Netanyahu added this about the operation. ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ጤና ይስጥልን።